ለመሆኑ በሀገራችን በኢትዮጵያ ሰማይ ስር ምን እየተካሄደ ነው? ለምንድነው በየአቅጣጫው የሐዘን ማቅ የምንለብሰው? የምስኪኖች እንባ፣ የንጹሃን ደምና የታላላቅ ባለውለታዎች ድንገተኛ እረፍት ሀገሪቱን ለምን ባንድ ላይ አናወጧት? በጎንደር ዩኒቨርሲቲ የጤና ሳይንስ ካምፓስ ውስጥ ተማሪዎች ዘና ብለው የአርሰናልና የፒኤስጂ የሻምፒዮንስ ሊግ የፍጻሜ ጨዋታ በፕሮጀክት እየተከታተሉ በነበረበት በዚያ ቅጽበት ድንገተኛና ሰቅጣጭ የቦምብ ፍንዳታ ተከሰተ። ተማሪዎቹ እንዲህም አሉ። መጀመሪያ ላይ የሆነ የሮኬት አይነት ድምጽ ተሰማን። ከዛ ስንነሳ እንደ መብረቅ ድፍን ነው ያደረገን። ጭሱ አፈናቸው። በድንጋጤ ተረጋግጠው ወጡ። በርካታ ንጹሃን ተማሪዎች እግሮቻቸውና ግንባራቸውን በቦምብ ፍንጣሪ ተመቱ። 2 እና 3 ተማሪዎች ህይወታቸው አልፎ አስክሬናቸው ወደ ቤተሰቦቻቸው ጋርም ተሸኝቷል። ለመሆኑ ይህንን አረመናዊ ድርጊት በዚህ ሰዓት ማን ነው የፈጸመው? አሁን ሀገራችን ያለችበትን የፖለቲካና የምርጫ ወቅት ተገን በማድረግ ህዝብን ለማሸበርና ምርጫውን ለማደናቀፍ ሆን ተብሎ ተቀናበረ የሴራ ድግስ ይሆን እንዴ? ወጣቱ ተረጋግቶ እንዳይመርጥ፣ ሀገሪቱ በግርግር እንድትተራመስ ከጀርባ ሆነው ክር የሚጎትቱ እነማን ናቸው? ይህንን ጥያቄ ይዘን ገና ሳናበቃ በአዲስ አበባ ጎዳና ደግሞ ሌላ የጭካኔ ጥግ ተሰማ። ወጣት ማስታወት ግርማ የሁለት ታዳጊ ህፃናት እናት፣ የጽዳት ሰራተኛ ማለዳ የልጆቿን ጉርስ ለመፈለግ በወጣችበት ልደታ አካባቢ በአንድ ፍጥነት ባበደው መኪና ተገጨች። ጭካኔው ግን እዚህ ላይ ብቻ አላበቃም። አሽከርካሪው ምስኪኗን እናት ለ40 ሜትር ያህል መንገድ ላይ እየጎተተ ወስዶ እንደ አሮጌ ጨርቅ ጥሏት ተሰወረ። ተሰበረው የቤት ምሰሶ የህፃናት እንባ ዛሬ ፍትህ እያለ ይጮሃል። ይህ ሁሉ ሰቅጣጭ መርዶ ባንድ ላይ ተደራርቦ ህሊናችንን እያደማው ባለበት በዚህ ክፉ ሳምንት፣ በሌላ በኩል ደግሞ የኪነ ጥበባችን ታላቅ ምሰሶ የመድረኩ እንዝርትና የሀገር ባለውለታ የሆነው ሁለገቡ አርቲስት ኪዳኔ ምስጋናው ወይንም ኪዱ ባደረበት ከባድ ህመም በሕክምና ሲረዳ ቆይቶ ግንቦት 23 ቀን 2018 ዓ.ም በተወለደ በ60 ዓመቱ ከዚህ ዓለም በሞት መለየቱ ተሰማ። ገና ባለፈው የካቲት ወር ላይ ትዳር መስርቶ በአዲስ ህይወት ውስጥ የነበረው ይህ ታላቅ ከያኒ ዛሬ በሀገር ፍቅር ቲያትር ቤት የሻማ ማብራትና የሽኝት ፕሮግራም እየተደረገለት ወደ አማኑኤል ካቴድራል ቀብር ስነ ስርዓቱ ያመራል። በጎንደር የወጣቶች ደም በቦምብ ፈሰሰ። በአዲስ አበባ የሚስኪን እናት ህይወት በጎዳና ላይ ተቀጠፈ። በጥበቡ ዓለም ደግሞ ታላቁ ባለውለታችን ኪዱን አንቀላፋ። ለመሆኑ ኢትዮጵያችን ምን እየሆነች ነው? ይህ የምርጫ ወቅት ግርግርና የሰዎች የጭካኔ መንፈስ ወዴትስ እየወሰደን ነው? ዛሬ ሶስቱንም አሳዛኝና አስደንጋጭ ክስተቶች በጥልቅ የምንመረምርበት፣ የዓይን እማኞች ምስክርነትና የሟች ቤተሰቦች የፍትህ ጩኸት አንድ በአንድ የምናደምጥበት ልዩ ዘገባ አዘጋጅተናል። ለንጹሃን ድምጽ ለመሆንና ሀገራዊ እውነታን ለመጋፈጥ ቪዲዮውን አሁኑኑ ላይክ በማድረግ አብራችሁን ዝለቁ። አሁን ወደ ሙሉ ዝርዝር ዘገባው ተሻገርኩኝ። ወደ መጀመሪያው ዘገባችን ስንሻገር በጎንደር ዩኒቨርሲቲ የጤና ሳይንስ ካምፓስ ውስጥ የተከሰተው ድንገተኛ ፍንዳታ የተማሪዎችን ህይወት መቅጠፉና ከባድ ጉዳት ማድረሱ ተረጋግጧል። ተማሪዎቹ ጨዋታውን ይከታተሉ የነበረው አዳራሽ እጅግ በጣም ትልቅ ቢሆንም በሰዎች ግን ተጨናንቆ ነበር። መግቢያና መውጫ የሌለው መሆኑ ጉዳቱን የከፋ አድርጎታል። በሰዓቱ ጨዋታውን ከፊት ወንበር ላይ ሆኖ ይከታተል የነበረ አንድ ተማሪ የተፈጠረውን አስፈሪ ትዝታ እንዲህ ሲል ያወሳል። የመጀመሪያ የጨዋታው ሰዓት አልቆ ለረፍት ልንወጣ ስንል ነው ፍንዳታው የተከሰተው። መጀመሪያ ላይ የሆነ የሮኬት አይነት ድምጽ ተሰማን። ከዛ ስንነሳ እንደ መብረቅ ድፍን ነው ያደረገን። ከፊታችን ብረት ስለነበረ በድንጋይ መተውት ነው ብለን ነበር ያሰብነው፣ ግን ጭሱ በጣም አፈነን። በጣም ብዙ ተማሪዎች ነበርን። እየተረጋገጥን በድንጋጤ ወጣን። ውጪ ከወጣን በኋላ ብዙ ተማሪ መመታቱን አየን። እኔም ከወጣው በኋላ ሳይ እግሬን ተመትቻለሁ። ምን እንደፈነዳ እንኳን አላውቅም። እኔ ያየሁት የሞቱት 2 ናቸው፣ ሌላ አላየሁም፣ ግን ለሞት የሚያሰጋቸው አሉ ሲል በከባድ ሐዘን አስረድቷል። ይህ ወጣት ሁለቱንም እግሮቹንና ግንባሩን የተመታ ሲሆን እስካሁን እግሮቹ ላይ የገባው የፍንዳታው ፍንጣሪ እንዳልወጣለትም ገልጿል። ስሙ እንዲጠቀስ ያልፈለገ ሌላ የጤና ሳይንስ ተማሪ በበኩሉ አሁን ላይ በካምፓሱ ፖሊሶች ገብተው የፍንዳታውን መንስኤ እያጣሩ መሆኑን ገልጾ ወቅታዊውን የካምፓስ ድባብ እንዲህ ሲል ያስረዳል። አሁን ካምፓሱ ሰላም ነው፣ ግን ከዚህ በፊት ከነበረው ሁኔታ የተወሰነ ነገር ተቀይሯል። ጠዋት ላይ የሞቱት ልጆች አስክሬን ወደ ቤተሰቦቻቸው ሸኝተናል። አሁን የተወሰነ የሐዘን ድባብ አለ፣
ግን ተረጋግቷል ሲል ተናግሯል። ስለ ጉዳቱ ስፋትና ስለ ሟቾች ቁጥር ሲያክልም በትክክል የሟቾች ቁጥር ባይታወቅም በእርግጠኝነት 2 ተማሪዎች ግን ሞተዋል። ማታ ጉዳቱ ከደረሰባቸው ውስጥ በርካቶች በአምቡላንስ ወደ ጤና ተቋም ተወስደዋል። ፍንዳታው ያስከተለው ጉዳት ከባድ ነው ሲልም ገልጿል። ለዩኒቨርሲቲው ቅርብ የሆኑ የከተማው ነዋሪ ወገኖች ደግሞ የሞቱት ተማሪዎች ቁጥር 3 ሌሎች ተማሪዎች ላይ ደግሞ ከባድ አደጋ መድረሱንና ከ30 ያላነሱ ተማሪዎች ላይ ደግሞ ቀላል ጉዳት መድረሱን አረጋግጧል። ጉዳዩን በተመለከተ የተማሪዎች ህብረት አመራሮች በሰጡት ማረጋገጫ ፍንዳታው በቦምብ መከሰቱና 2 ተማሪዎች ሆስፒታል ከገቡ በኋላ ህይወታቸው ማለፉን አስክሬናቸውንም ለቤተሰባቸው መላካቸውን በተሰበረ ልብ አስታውቋል። ይህ አሁን ሀገራችን ያለችበት የምርጫ ወቅትን ተጠቅሞ ወጣቱንና ማህበረሰቡን ለማሸበርና ምርጫውን ለማደናቀፍ የታለመ እኩይ ሴራ ይመስላል ሲልም ገልጸዋል በማለት ወደ ቀጣዩና ወደ ሁለተኛው ዜናችን ተሻገርን። ውድ ተመልካቾቻችን ሁለተኛው ዜናችን ደግሞ የሰው ልጅ ጭካኔና የሰብአዊነት መውረድን ፍንትው አድርጎ የሚያሳይ መላው የአዲስ አበባ ነዋሪን በጥልቅ ቁጣና ሐዘን ውስጥ የከተተ ክስተት ነው። ባለፈው ሐሙስ ቀን ከቀኑ 11 ሰዓት ከ40 ደቂቃ አካባቢ በአዲስ አበባ ከተማ ልደታ አካባቢ ወረዳ 9 በሚባለው ስፍራ ላይ ወጣት መስታወት ግርማ የተባለች ብርቱ የጽዳት ሰራተኛ ስራዋ ላይ እያለች በአንድ ተሽከርካሪ በከፍተኛ ፍጥነት ተገጭታለች። አደጋው ራሱ አስፈሪ ሆኖ ሳለ አሽከርካሪው ግን የፈጸመው ግፍ ማንም ሰው ሊሸከመው የማይችል የጭካኔ ጥግ ነበረ። የዓይን እማኞች በጥልቅ ድንጋጤ ውስጥ ሆነው እንደመሰከሩት ከሆነ አሽከርካሪው ምስኪኗን ወጣት ከገጫት በኋላ መኪናውን አላቆመም። ይልቁንም ተጎጂዋን ለ40 ሜትር ያህል መንገድ ላይ እየጎተተ ይዟት ሄዷል። ከዚያም የደረሰባት ስቃይ ወደ ጎን በመተው በዚያው አስከፊ ሁኔታ መንገድ ላይ ጥሏት ፍንጭ ሳይተው ተሰውሯል። በደረሰባት ከባድ ጉዳት ምክንያት ሕይወቷ ወዲያውኑም አልፏል። የሟች ቤተሰቦች በታላቅ ለቅሶና ሐዘን ውስጥ ሆነው እንደገለጹት ከሆነ ወጣቷ መስታወት የሁለት ታዳጊ ህፃናት እናትና የእድሜ ባለጸጋ እናታቸውን ብቸኛ ደጋፊና የቤቱ ምሰሶ ነበረች። የዕለት ጉርስ ፍለጋ በወጣችበት ወቅት ሕይወቷ ማለፉ ለቤተሰቡ መቼም የማይተካ ታላቅ ኪሳራን ፈጥሯል። ቤተሰቡ በአሁኑ ወቅት ያለ ደጋፊ በመቅረቱ እጅግ በአስጊ የኑሮ ሁኔታ ውስጥም ይገኛል። የሟች ቤተሰቦች በታላቅ ስብራት ውስጥ ሆነው የተሰበረው የቤታችን ምሰሶ ነው፣ አሁን ለልጆቿ የምትሆነው የለችም፣ ስለዚህ ፍትህን እንፈልጋለን ሲሉ በታላቅ ሐዘን ጩኸታቸውን አሰምተዋል። በአሁኑ ወቅት በአካባቢው ነዋሪዎችና በህብረተሰቡ ዘንድ ከፍተኛ ቁጣ የተቀሰቀሰ ሲሆን ያ ጨካኝና አረመኔ አድራሻው ያልታወቀ ወንጀለኛ አሽከርካሪ በአስቸኳይ ተፈልጎ ለህግ እንዲቀርብ ሲሉ ጥሪያቸውን አቅርበዋል በማለት ወደ መጨረሻ ባዘጋጀውላችሁ ዜና የተሻገርኩ። ውድ የኢንፎ ዜና ቤተሰቦች በመጨረሻም በዚህ ክፉ ሳምንት የኪነ ጥበባችን ታላቅ ምሰሶ የመድረኩ እንዝርትና የአገር ባለውለታ የሆነው ሁለገብ አርቲስት ኪዳኔ ምስጋናው ወይንም ኪዱ ባደረበት ከባድ ህመም በሕክምና ሲረዳ ቆይቶ ግንቦት 23 ቀን 2018 ዓ.ም ከዚህ ዓለም በሞት መለየቱ መላው የጥበብ አፍቃሪን በጥልቅ ሐዘን ውስጥ ሰብሮታል። ይህ ታላቅ ጥበበኛ ከእናቱ ከወይዘሮ ብዙነሽ ጓንጉልና ከአባቱ ከአቶ ምስጋናው ደርኬሮ ሰኔ 15 ቀን 1958 ዓ.ም በአዲስ አበባ ከተማ ልዩ ስሙ አማኑኤል አጂፕ አካባቢ ተወለደ። የመጀመሪያና ሁለተኛ ደረጃ ትምህርቱን በደጃዝማች ኃይሉ ተስፋዬና በአዲስ ከተማ ትምህርት ቤት አጠናቋል። ገና ተማሪ እያለ ከውዝዋዜ ጋር የተወዳጀው ኪዳኔ በጥበብ ጉዞ በቀበሌና በከፍተኛ ኪነት ውስጥ አልፎ በ1977 ዓ.ም በአዲስ አበባ ቲያትርና ባህል አዳራሽ በውዝዋዜ ሙያ ተቀጠረ። በጥቅሉ የሙያ ፍቅሩ ምክንያትም ከ1983 እስከ 1990 ዓ.ም ድረስ በረዳት አሰልጣኝነት ከ1991 እስከ 1992 ደግሞ በቋሚ አሰልጣኝነት አገልግሏል። አድማሱን ይበልጥ በማስፋት በአንጋፋው ሀገር ፍቅር ቲያትር ቤት ተዛውሮ ከ1992 እስከ 2007 ዓ.ም በዋና አሰልጣኝነትና በኮሪዮግራፈርነት በርካታ በሀገር ፍቅርና በዓለም አቀፍ ደረጃ ግዙፍ የነሱ መድረኮችን መርቷል። የአክሱም ሐውልት ሲመለስም በተደረገው ታላቅ አቀባበል በህዳሴው ግድብ ማስተባበያ የተዘጋጀ መድረኮች፣ በሚኒሌም አዳራሽ፣ በባህር ዳር ጣና ሐይቅ ላይ የተደረገ የውዝዋዜ የጀልባ ላይ ትርኢትና በበዓላት ሲሞቱ ዝግጅቶች ላይ ያቀረባቸው ውብ ስራዎቹ የሀገር ባለውለታነቱን ያስመሰከሩ ነበሩ። ከ2007 እስከ 2017 ዓ.ም ድረስ ወደ ቀድሞ የሙያ ቤቱ ወደ አዲስ አበባ ቲያትርና ባህል አዳራሽ ተመልሶ የሰራ ሲሆን ከተወዛዋዥነትና ከአሰልጣኝነት ባሻገር
በድምጻዊነት በቲያትርና ፊልም ተዋናይነትም እንደ ሮሚዮና ጁሊየት፣ የቀለጠው መንደር፣ ቴዎድሮስ ባሉ ስራዎች ላይ ሁለገብ ከያኒነቱን አስመስክሯል። ለክብር ዶክተር ጥላሁን ገሰሰና ለድምጻዊ ኤፍሬም ታምሩ የሙዚቃ ቪዲዮዎች ላይ በኮሪዮግራፈርነት የሰራቸው ስራዎች ዛሬም ሕያው ምስክር ናቸው። ይህ ታላቅ ጥበበኛ ካበረከታቸው የላቁ ስራዎች የተነሳ ከፌዴሬሽን ምክር ቤት፣ ከባህልና ቱሪዝም ሚኒስቴር፣ ከአዲስ አበባ ዩኒቨርሲቲና ከታላቁ ህዳሴ ግድብ ጽሕፈት ቤት የእውቅናና የምስክር ወረቀቶችን በክብር ተቀብሏል። ኪዱ ከ2017 ዓ.ም ጀምሮ እስከ ህይወቱ ፍጻሜ ድረስ በአንጋፋው ሀገር ፍቅር ቲያትር ቤት በታማኝነት ሲያገለግል የኖረ በጥበብ ስራዎቹ ስሙን ከመቃብር በላይ ማኖር የቻለ ታላቅ ሰውም ነበረ። አርቲስት ኪዳኔ ምስጋናው የጋብቻ ህይወቱን ከረጅም ጊዜ ፍቅረኛው ከወይዘሪት አይናለም ተፈራ ጋር ገና በቅርቡ የካቲት 2 ቀን 2018 ዓ.ም በክብር ፈጽሞ የነበረ ቢሆንም ባጋጠመው የጤና እክል ሳቢያ በአዲስ ህይወት አጠቃላይ ሆስፒታልና በሆፕ ሆስፒታል በሕክምና ሲረዳ ቆይቶ ግንቦት 23 2018 ዓ.ም በተወለደ በ60 ዓመቱ ከዚህ ዓለም ድካም አርፏል። የአርቲስቱ የሽኝትና የጧፍ መብራት ፕሮግራም ግንቦት 25 ቀን 2018 ዓ.ም ከጠዋቱ 3 ሰዓት ጀምሮ በአገር ፍቅር ቲያትር ቤት ከተከናወነ በኋላ የቀብር ስነ ስርዓቱ በ6 ሰዓት በአማኑኤል ካቴድራል ቤተክርስቲያን ተፈጽሟል። ውድ የኢንፎ ኢትዮ ዜና ቤተሰቦች ዛሬ ሶስቱንም ልብ ሰባሪ መርዶች አጋርተናቸዋል። ለሟች ወንድሞቻችን ለእህቶቻችንና ለታላቁ ከያኒ ኪዳኔ ምስጋናው ቤተሰቦች ፈጣሪ ልባዊ መጽናናትን እንዲሰጥልን እንመኛለን። ነፍሳቸውን በሰላም ያሳርፍልን። እናንተም ሐሳባችሁንና የሐዘን መግለጫችሁን በኮሜንት ላይ አስፍሩልን። ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ሰላም ለሀገራችን፣ ሰላም ለእናንተ።